ከአገልግሎቱ ጅማሬ አንስቶ እንደ ባልንጀራ ሳይሆን እንደ ፈተና ሰይጣን ወደ ኢየሱስ ተጠጋ። በምድረ በዳው ለረጅም 40 ቀናት በቆየበት ብቻውን ተርቦ ተዳክሞ ከፈታኙ ጋር ተገናኘ። ስልጣን፣ ሀብት፣ ክብርና ግዛትን አቀረበለት። ኢየሱስ ግን ጸንቶ ቆመ። ተጽፏል ብሎ ውሸቱን ሁሉ በእውነት መለሰለት። እናም በዚያ ድል ዘላለማዊ የሆነ ነገር ተገለጠ። የዓለምን ኃጢአት መሸከም የሚችለው ፈተናውን ያለፈው ኢየሱስ ብቻ ነው። ቤዛን ለማምጣት የሰው ልጅ የማይችለውን ሕይወት ኖሮ በፍቃዱ ሞትን ተቀብሏል። በምድረ በዳ የነበረው ፈተና ከእግዚአብሔር እቅድ ውጭ አልነበረም። ኢየሱስን ለማዳከም የታቀደው የሳጥናኤል ፈተና ረሃብና ጥማት፣ ኃያልነት ወይም ማንኛውም ዓለማዊ ቁስ ከመለኮታዊ ዓላማው ሊመልሰው እንደማይችል በማሳየት ጥንካሬውና ስልጣኑን አረጋግጧል። በኋላም በምድራዊ ሕይወቱ መገባደጃ አካባቢ ኢየሱስን በ30 ብር አሳልፎ በሚሰጠው ደቀ መዝሙር ሰይጣን በአስቆሮቱ ይሁዳ በኩል ተገለጠ። መጽሐፍ ቅዱስ እንዳስቀመጠው ሰይጣንም ከ12ቱ መካከል በተቆጠረው የአስቆሮቱ በሚባለው በይሁዳ ገባ። በዚህ የክህደት ተግባር ወደ ቀራንዮ የሚመራው መንገድ ተጀመረ። የታሰበውን የክፋት ሐሳብ እግዚአብሔር ለመዳኛ ዕቅዱ ወደ ንድፉ ወሳኝ ክፍል ለወጠው። ክፋት ጥሩ ስለሆነ አይደለም፣ ሉዓላዊነቱ ፍጹም በመሆኑ ክፋትም ሳይቀር ለዓላማው መሳካት ያለ ፍላጎት መሳሪያ ይሆናል። ለዚህ ነው ሰይጣን ወዲያው ያልተደመሰሰው። በአመፅ ውስጥ ሆኖ ለመቃወም የፈጸመው ድርጊት ለእግዚአብሔር ዕቅድ መሳካት ማሟያ ሆኖ ሽንፈትን ተቀበለ።